ራሱ እንኳን ምንም ነገር አልቀወስኩም። ዝም ብዬ ነው የተኛሁት። ሰላም እንዴት ነሽ? ነስገር መስገን። እስቲ አሁን የሚያንስሽን ነገርና ምን እንደሚያስፈልግሽ ያለው ነገር እንዳለ በዚች ቪዲዮ ንገሪያቸውና ደጋግ ኢትዮጵያን ስላሉ ይመጣሉ። ችግር የለውም። ሕክምና ፈልጋለሁ። ሕክምና ውጭ ደግሞ ምግብ ነው፣ አብዛኛው ምግብ ነው። ቤት ውስጥ ጦት ያለው ቤቱን ጀምረውብኝና መሽን የሚባል ድርጅት ቤቱን ጀምረውብኝ በላይ ላይ እንዲሁ ቀረ። ብርዱ ይለኛል፣ ዝናብ ከላይ ላይ ይገባብኛል። ቆርቆሮ ቀዳዳ ሲመቱ ቀዳዳ ነው። ሁሉ ነገር ባዶ ነው። ምን አለ ብለህ ነው? አሁን ራሱ እንኳን ምንም ነገር አልቀወስኩም። ዝም ብዬ ነው የተኛሁት። በቀደም እሷን እጅ አንጥታ ያቀመሰችኝ ስደውልባት በቃሽ። ስለዚህ በቃ ይሄንን ቪዲዮ የምታዩ ደጋግ ኢትዮጵያን እቺ እናት ያው እንደምታዩት አልጋ ላይ ተኝታን ያለችው። ስለዚህ ያቅማችሁን ሁሉ እንድታደርጉ በዚህ በሚለቀቅላችሁ አካውንት በጣም ብዙ ነገር እየተደረገ ነው። ነገር ግን እናንተም በቃ ለዚች እናት የቻላችሁትን ሁሉ እንድታደርጉ በእግዚአብሔር ስም መልእክታችንን እናስተላልፋለን። ይረዱሻል። እሺ አታልቅሽ። በቃ ዝም በይ።